እርሱ የሶዶ አራዳ ተወላጅ ታደለ ዳልጋ ሸፎ ይባላል። በተለያዩ የዞንና የክልል ውድድሮች እግር ኳስን ተጫውቷል። በካፍ ኮንፌዴሬሽን ዋንጫ ወላይታ ዲቻ ዛማሊክን ሲያሸንፍ የአሰልጣኝ ዘነበ ፍስሐ ቡድን አባል ነበረ። በየጊዜው የሚያጋጥመው የእግር ጉዳት በሚፈልገው ደረጃ የሚወደውን እግር ኳስ እንዳይጫወት አድርጎታል። አሁን ላይ በሌላ የህይወት ምዕራፍ ቤተሰብ መስርቶ ያንን የሚወደውን እግር ኳስ በአራዳ ጤና እየተጫወተ ይገኛል። እሺ አመሰግናለሁ ወንድም አለም። ራስን ከማስተዋወቅ እንጀምር እስቲ። የአራዳ ጤና ላለፉት 2 ወራት የጤና ቡድኖች ውድድር ሲካሄድ ነበረ። ዛሬ ደግሞ የፍጻሜ ተፋላሚ ናችሁና ውድድሩ እንዴት ነበረ ከሚለው እንጀምር። ውድድሩ በጣም አሪፍና ማራኪ ውድድር ነበር። ፈታኝም ነበር። እዚህ ለፍጻሜ ለመድረስ በጣም ብዙ ቻሌንጆች ተጋፍጠን ነው ዛሬ የደረስነው እና የደረስነው ቲም ስታርም አሪፍ ቲም ነው። ዋንጫ የሚገመት ነው። እነሱን ጥለን ደግሞ ዋንጫውን እናነሳለን ብዬ አስባለሁ። አመሰግናለሁ። ጥሩ ነገር አነሳልኝና ባለፉት 15 ዓመታት በወላይታ እግር ኳስ ውስጥ በወላይታ ዲቻ ቤት ውስጥ የምትታወቁ ከዋክብቶች አሁን በሌላ ሙያ በሌላ ህይወት የምትገኙ ከዋክብቶች ዛሬ የፍጻሜ ተፋላሚ ናችሁ በአራዳም በስታርም በኩልና እስቲ ምን ይመስላል አሁን ላይ ትላንትና ከነበረው ነገር አንፃር አሁን ላይ ለዚህ መብቃታችሁ እንዴት ይገለጻል? ውድድሩን የፍጻሜውን ጨዋታ አጓጊ ያደረገው እንዴ አንደኛው ነገር እሱ ይመስለኛል። አንድ ላይ ተጫውተን ብዙ ነገሮች ያሳልፈን አሁን ደግሞ ጤና ቡድን ላይ ለፍጻሜ ደግሞ በተቃራኒ ሆኖ ያሉት ብዙ ጓደኞች አሉ። አብዛኛው ከኛ ተጫውተው ያሳለፉ ናቸው እና ማራኪም ያደረገው እሱ ይመስለኛል ጌሙን። እሺ ለ2 ወራት በላይ ተደርጓል ይህ ውድድርና እስቲ ከጤናን ከመጠበቅ ስፖርትን ለጤና ከመጫወት እግር ኳስን ለጤና ከመጫወት ባለፈ ሌላው ፋይዳ ምንድነው? ምክንያቱም ብዙ የበጎ አድራጎት ስራዎች እንደሚሰሩ አውቃለሁና በዚህ ውድድር መነሻ እርስ በርስ ከማገናኘት ከማስተሳሰር ጋር ተያይዞ ያለው ጥቅም እንዴት ይገለጻል? አዎ ጥሩ ነገር አለ። አሪያ የሚሆኑ ብዙ ቲሞች አሉ። ጤና ተቋም ተቋቁሞ ብዙ ነገሮች ያደርጉ። አሁን እኔ በግል እንዳየው ሶዶ ወደ ስፖርት ደስ የሚል ነገር አድርጓል። አሁን እነሱ ራሱ በዚህ መበረታታት ያለባቸው እነሱን ደግሞ እኛም ማሪያ አድርገን የሆነ መቀበል ያለብን ነገር እንዳለ ነው ስሙ። ከዚህ በፊትም የተሰራ ነገሮች አሉ። ይሄኛውንም ከነሱ ወስደን አሁን ባለፈው አንተ ከሰማ እንጀራ ለሆነች አሮጊት የሆነች ቤት ሰርተዋል። ይሄ የሚበረታታ ነገር ነው። ሌላው ጤናም እኛም ጨምሮ ሌሎችም ማድረግ ያለባቸው ነገር እንደዚህ አይነት ነገር ይመስለኛል እና በዚህ በጤና በዚህ እንትን አይቻለሁ። ውድድሩ ጤና በመጠበቅ ደግሞ በጣም አሪፍ ነገር ነው ማለት ባልባሌ ቦታ ከመሆንም በጤና ረገድ ጤና ስር ገብተን የምናደርገው ነገር ጥሩ ነገር ነው። እኛንም አይቶ ደግሞ ሌላውም ምን ያክል ከስፖርት መራቅ እንዳሌለባቸው አይቶ ብዙዎች አሉ ጤና ላይ የተሳተፉ ያሉ ያ የሚበረታታ ነገር ነውና እንደዛ አሪፍ ነው። ምን እንጠብቅ? ከጨዋታው በኋላ ደስታ ንዴት ይኖራልና ልክ ዓለም ዋንጫ ላይ እያየን እንዳለ ነውና ምን እንጠብቅ? ለምንስ ተዘጋጅታችኋል? ለድግሱ ደግሞ ያለውን ውጤት ለመቀበል የአራዳ ጤና አጠቃላይ ዝግጁነት ምን ይመስላል የሚለው የመጨረሻ ጥያቄ። አራዳ ጤና ሳምንት ሙሉ ተዘጋጅቷል። ለማሸነፍ ነው። አቻ እንኳን አይገባንም ነው ካለን እንትን አቻ አይገባንም። ለማሸነፍ ነው። ሙሉ 3 ነጥብ ወስደን ዋንጫውን ለማንሳት ነው የመጣነው። በእኛ የተዘጋጀው ለዋንጫውን ለማንሳት ነው። ሌላ ሀሳብ ይዘን የመጣነው ነገር የለም። አመሰግናለሁ። እንደው መልእክት ካለ በመጨረሻ ማመስገን የምትፈልገው አካል ካለ ግለሰብ ካለ ድል ውስጥ እኔ በመጀመሪያ ደረጃ እግዚአብሔርን ነው የማመሰግነው። ከኳስ ከራብ ሰነባብቻለሁ። በጉዳት ኬዝ ነው የወጣሁት። እግዚአብሔር ነው አብቅቶ ድጋሚ ይሄ ትንሽ ነገር አለ ትልቅ ነገር ነው። ሜዳ ስር ተገኝቶ መጫወት ትልቅ ነገር ነው። አሁን ሲጫወት የሚሰማኝ ስሜት እኔ ነኝ የማውቀው። በመጀመሪያ ሉል እግዚአብሔር የድንግል ልጅ ነው የማመሰግነው። ለዚህ ያበቃኝ እሱ ነው እና ብዙ ሰዎች አሉ አመስግኜ መጨረስ አልችልምና ሁሉንም አመሰግናለሁ ብል ይሻለኛል። መልካም ጨዋታ።